አንድ ቀላል ስራ ስልካችሁን በመጠቀም ብቻ ብትሰሩና የአሜሪካን 15 ሳንቲም ቢከፈላችሁ እናም ይህንን ቀላል ስራ በቀን ውስጥ ቢያንስ ለ20 ጊዜ ደጋግማችሁ ብትሰሩት በአንድ ቀን ውስጥ $3 ሰራችሁ ማለት ነው። ይሄ ቀላል ስራ ያልኩት ሶሻል ሚዲያ አካውንቶች ላይ ገብቶ ኮሜንት ማድረግ ወይም ላይክ ማድረግ ሊሆን ይችላል። ወይም ደግሞ የዋይቲ ቻናሎችን ገብቶ ሰብስክራይብ ማድረግና የተወሰነች ደቂቃ ዋች አወር መጨመር ሊሆን ይችላል። አሊያም የኢሜል አካውንት መክፈትም ሊሆን ይችላል። እነዚህ ሳይከፈላችሁ በየቀኑ ለረጅም ሰዓታት የምትጠቀሟቸውን ነገሮች ተከፍሏችሁ መስራት ከፈለጋችሁ ይህን ቪዲዮ እስከ መጨረሻ ይዩት። የምር መጨረሻ ላይ ታመሰግኑኛላችሁ። በመጀመሪያ ግን እንደዚህ አይነት ኮንተንቶች እንዲደርሷችሁ የፕላስ ምልክቱን በመጫን አካውንቱን ፎሎ ማድረግ አትርሱ። ቪዲዮውንም ላይክ እና ኮፒ ሊንክ ማድረግ እንዲሁም ሼር ማድረግ አትርሱ። ጓደኞቻችሁንም ኮሜንት ላይ ሜንሽን አድርጓቸው፣ ምክንያቱም እነሱም ያስፈልጋቸዋል። ተማሪዎች ከሆናችሁ ወይም በተለያየ ምክንያት ቤት ውስጥ የምታሳልፉ ከሆነ አሊያም ደግሞ ስራችሁ የተወሰነ የታይም ፍሪደም የሚሰጣችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ይህን ፕላትፎርም ወይም ዌብሳይት ያወቅኩት ከዓመት በፊት አካባቢ ነበረ። ለኢኮሜርስ የምሰራቸው ቪዲዮዎች ቫይራል እንዲወጣልኝ ፈልጌ የተወሰነ ሳንቲም እየተከፈላቸው ኮሜንት፣ ላይክ፣ ሼር የሚያደርጉ ሰዎችን የሚያገናኝ ፕላትፎርም እንዳለ ዲስከቨር ሳደርግ ነበር። እናም በጊዜው ብዙም አልተጠቀምኩበትም። ከዛ ግን አሁን ሪሰንትሊ ይሄ ነገር ትዝ አለኝ እና ለምን እንደ ወርከር ጆይን አድርጌ አላየውም እና ውጤቱ ጥሩ ከሆነ ደግሞ ለእናንተ ሼር አላደርገውም ብዬ አሰብኩኝና እንደ ወርከር ጆይን አደረግኩ። ፕላትፎርሙ microworkers.com ይባላል። የሳይን አፕ ፕሮሰሱ በጣም ቀላል ነው። ጀስት ሳይን አፕ ታደርጋላችሁ። የተወሰነ ኢንፎርሜሽን ይጠይቃችኋል። ሜቢ ከ5 እስከ 10 ደቂቃ ቢወስድባችሁ ነው። ከዛም ሳይን አፕ አድርጋችሁ ስትጨርሱ ዳሽቦርዳችሁ ላይ ይወስዳችኋል። እዛ ላይ ጆቦችን በዝርዝር ያስቀምጥላችኋል ወይም የሚሰሩ ስራዎችን በዝርዝር ያስቀምጥላችኋል ማለት ነው። በጣም ኦልሞስት ኢንድለስ ነው። በጣም ብዙ ስራ ነው ያለው። ኮሜንት ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ ገብቶ ሰብስክራይብ ማድረግ፣ አፕሊኬሽን መጫን፣ ዌብሳይት ሳይን አፕ ማድረግ፣ ቴሌግራም ላይ ሜሴጅ መላክ፣ ኢንድለስ የሆኑ ጆቦች ናቸው ያሉት እና ሁሉንም ደግሞ በተደጋጋሚ እኛ ስልካችን ላይ የምናደርጋቸው ነገሮች ናቸው። ልዩነቱ እዚህ ላይ ስትሰሩ እንደ ማይክሮታስክ የተወሰነች ገንዘብ ታገኛላችሁ ማለት ነው። እኔ የሞከርኩት ስራ ኢሜል አካውንት መክፈት ነበር። እናም ፕሮሰሱ ቀላል ነው። ጀስት ክሊክ ታደርጉታላችሁ የመረጣችሁትን ጆብ። ከዛ በኋላ ዲቴል ስፔሲፊኬሽኑን ይሰጣችኋል ማለት ነው። የስራውን መመሪያ ይሰጣችኋል። ከተስማማችሁ አክሴፕት ኤንድ ስታርት ስትሉት ፈርዘር ደግሞ ክሬዴንሻሎችንና የተወሰኑ ዲቴል ኢንፎርሜሽኖችን በድጋሚ ይሰጣችኋል ማለት ነው። ያንን መመሪያ ተከትላችሁ ስራውን ሰርታችሁ ሰብሚት ስትሉ ስራውን አጠናቃችኋል ማለት ነው። በስተመጨረሻ አፕሩቭ ተደርጎ ሳንቲሙ ወደ አካውንታችሁ ገቢ ይደረጋል። ይህን ያህል ቀላል ነው። ዘ ኦንሊ ፕሮብሌም ሊሆንባችሁ የሚችለው ለፔይአውት የሚጠይቋችሁ ፔፓል አካውንት ነው። የፔፓል አካውንት ካላችሁ በቀላሉ ገንዘባችሁን እያወጣችሁ መጠቀም ትችላላችሁ ማለት ነው። ለእነዚህ አይነት ኮንተንቶች የፕላስ ምልክቱን በመጫን አካውንቱን ፎሎ ማድረግ አትርሱ። ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።